የዴልሂ ሜትሮ ወደፊት በዓለም ላይ በብዛት ጥቅም ላይ ከሚውሉ የፈጣን የትራንዚት ሲስተሞች አንዱ ሊሆን ይችላል እና ሲስተሙ ከርዝመት እስከ የጣቢያዎች ብዛት እና የተሳፋሪዎች ብዛት ባሉ የተለያዩ መለኪያዎች መሰረት ቀድሞውኑ በዓለም ላይ ካሉ ትላልቅ የፈጣን ትራንዚት ሲስተሞች አንዱ ነው። እንደ አለመታደል ሆኖ ምንም እንኳን ትልቅ መጠኑ እና በየቀኑ የሚያጓጉዛቸው ሰዎች ብዛት ቢኖርም የዴልሂ ሜትሮ በሚያሳዝን ሁኔታ ተገቢውን አድናቆት አላገኘም። ስለዚህ ያንን ለማስተካከል እንሞክር። ወደ ዓለማችን በጣም በፍጥነት እያደጉ ካሉ ሜትሮዎች ወደ አንዱ ስንገባ አብራችሁን ሁኑ። በዴልሂ ጉዳይ የከተማዋ ክልል በእርግጥም ባለብዙ አስተዳደር መሆኑን ልብ ሊባል ይገባል። ምክንያቱም ዴልሂ እና እንደ ኖይዳ፣ ጉርጋውን እና ሜሩት ያሉ አጎራባች ከተሞች በሰፊው የብሔራዊ ዋና ከተማ ክልል ውስጥ በኢኮኖሚ በጥብቅ የተቆራኙ ቢሆኑም አንድ ነጠላ የፖለቲካ ክፍል አይደሉም። ከተማዋን በሁለት በመክፈል በዴልሂ ትክክለኛ ምስራቃዊ ክፍል በኩል የያሙና ወንዝ ያልፋል። የዴልሂ ዋና የመንግሥት ግቢ ማዕዘን ባላቸው የታቀዱ መንገዶች ከያሙና በስተ ምዕራብ ይገኛል። ዋናው የንግድ ማዕከል ደግሞ እንደዚያ ተብሎ ሊጠራ ከቻለ በግምት በስተ ሰሜን በኮኖት ፕሌስ ይገኛል። ወደ ምዕራብ ደቡብ ምዕራብ ራቅ ብሎ ደግሞ በክልሉ ጂኦግራፊያዊ ማዕከል አቅራቢያ የሚገኝ ትልቅ የደን የተፈጥሮ ጥበቃ የሆነው የዴልሂ ሪጅ ይገኛል። ከዋናው የንግድ ማዕከል እና የመንግሥት ግቢ በስተ ሰሜን ምስራቅ አቅጣጫ የኒው ዴልሂ ጣቢያ ይገኛል። ይህ ለረጅም ርቀት እና የከተማ ዳርቻ የባቡር አገልግሎቶች ዋና የትራንስፖርት ማዕከል ነው። ሌሎች ዋና ዋና ጣቢያዎች ዴልሂ ጃንክሽን፣ አናንድ ቪሃር እና ኒዛሙዲን ያካትታሉ። የዴልሂ ዋናው አየር ማረፊያ ኢንዲራ ጋንዲ ኢንተርናሽናል ሲሆን ከዴልሂ ሪጅ በስተደቡብ ምዕራብ ይገኛል። የቪዲዮውን ርዕስ ግምት ውስጥ በማስገባት ሊያስገርም ይችላል፣ ነገር ግን የዴልሂ እና በይበልጥ ደግሞ የህንድ ታዋቂ ዋና የባቡር መስመሮች ልክ እንደ ዴልሂ ሜትሮ ተገቢውን አድናቆት ያላገኙ ቢሆንም በዚህ ቪዲዮ ውስጥ ዋና ርዕስ አይሆኑም። ለጥሩም ሆነ ለመጥፎ በዴልሂ ውስጥ ያሉት ዋና የባቡር መስመሮች ብዙ ሥራ ያስፈልጋቸዋልና ከተማዋ እያደገች ወደ ዓለም ትላልቅ ከተሞች አንዷ ስትሆን በአግባቡ ለማገልገል ጥቅም ላይ መዋል ያለበት ብዙ አቅም አላቸው። ይህ እንዳለ ሆኖ በሜትሮ እና በዋናው የባቡር መስመር መካከል ያለው መደራረብ በሚያስገርም ሁኔታ ትንሽ ነው እና ያሉት ግንኙነቶችን ጥሩ አይደሉም። ምናልባትም ሜትሮ እንደ አዲስ ነገር ስለሚታይ እና ትኩረት ሊሰጠው የሚገባ ሆኖ ሳለ ዋናው የባቡር መስመር ግን በሚያሳዝን ሁኔታ ትንሽ ወደ ጎን ስለተገፋ ሊሆን ይችላል። ስለ ሜትሮ ስናወራ በራሱም ቢሆን ሰነፍ አይደለም። ኔትወርኩ በአሁኑ ጊዜ 400 ኪሎ ሜትር የባቡር ሐዲድ እና ወደ 300 የሚጠጉ ጣቢያዎች ያሉት ሲሆን ሌሎችም በግንባታ ላይ ናቸው። ይህ ማለት የዴልሂ ሜትሮ ቀድሞውኑ በዓለም ላይ ካሉ ሌሎች የሜትሮ ሥርዓቶች በሙሉ ይረዝማል። ሥርዓቱ በአጠቃላይ 9 መስመሮች ያሉት ሲሆን በአቅራቢያ ባሉ ከተሞች ሥልጣን ስር ከሚገኙ 2 ተጨማሪ መስመሮች ጋር በቀጥታ ይገናኛል። ነገር ግን በተለያየ መጠን በዴልሂ ሜትሮ ሬል ኮርፖሬሽን ማለትም በዴልሂ ውስጥ ፈጣን ትራንዚትን የሚያስተዳድረው እና የሚገነባው በመንግሥት ባለቤትነት ስር ያለ ኩባንያ ተጽዕኖ የተደረገባቸውና በቅርብ ዓመታት ውስጥም እየጨመረ በእሱ የሚንቀሳቀሱ ናቸው። ከኮቪድ በፊት የነበረው የሥርዓቱ የተሳፋሪዎች ብዛት በቀን ከ5 ሚሊዮን በላይ ነበር። ከሌሎች ትላልቅ ሥርዓቶች ጋር ተመሳሳይ ነው። ነገር ግን የዴልሂን ግዙፍ የሕዝብ ብዛት ስንመለከት ምናልባትም ዝቅተኛ ሊሆን ይችላል። እንደ አለመታደል ሆኖ በቅርብ ርቀት ላይ የተመሠረተውና በ10 የአሜሪካ ሳንቲሞች አካባቢ የሚጀምረው ታሪፍ አሁንም ብዙ ነዋሪዎችን አያስማማም እና ይህ ከዚህ በፊት የነበሩ አንዳንድ ርካሽ የትራንዚት አማራጮች በተግባር በባቡር መስመሮቹ በመተካታቸው ሁኔታውን የበለጠ አባብሶታል። ይህ እንዳለ ሆኖ ወደፊት ብዙ ተጨማሪ መስመሮች ስለሚኖሩ የዴልሂ ሜትሮ በየቀኑ ከ10 ሚሊዮን በላይ ሰዎችን ሊያጓጉዝ ይችላል የሚለው ሐሳብ ሙሉ በሙሉ አሳማኝ ይመስለኛል። ከኮቪድ ወረርሽኝ መጀመሪያ ጀምሮ ጥሩ መጠን ያለው አዲስ መሠረተ ልማት በመከፈቱ እና የተሳፋሪዎች ብዛት ማገገም በመጀመሩ በሚቀጥሉት ዓመታት አዲስ ከፍታ ላይ ሊደርስ የሚችልበት ጥሩ ዕድል እንዳለ ይህንን ሁሉ በአእምሮአችን መያዝ አለብን። የሥርዓቱ ተደራሽነት በቀጥታ በዴልሂ ሜትሮ በሚንቀሳቀሱ የአውቶቡሶች አውታር በመጠኑ እየሰፋ ነው። ነገር ግን መጥፎ የትራፊክ መጨናነቅ እና አነስተኛ አገልግሎት ጠቃሚነታቸውን በእጅጉ ይገድበዋል። በህንድ ውስጥ ብዙ ዋና የባቡር መስመሮች ያላቸውን ያልተስተካከለ ባህሪ ስንመለከት አሁን ምናልባት ሊያስገርም ይችላል። ነገር ግን የዴልሂ ሜትሮ በእርግጥ አስደናቂ በሆነ መልኩ ዘመናዊ ነው። ቻርጀሮች ካሏቸው እርስ በእርስ የተያያዙ ኤር ኮንዲሽነር ካላቸው ባቡሮች ጀምሮ የክፍያ በሮች እና ስማርት ካርዶች እስከሚያስፈልጋቸው ትላልቅ እና ንጹህ የጣቢያ መገልገያዎች ድረስ በሥርዓቱ ውስጥ ሲሆኑ ልክ እንደ ማንኛውም ዘመናዊ ሜትሮ ይሰማዎታል እና በብዙ አጋጣሚዎች እንደ ኒውዮርክ፣ ለንደን እና ፓሪስ ካሉ ብዙ ታዋቂ የቆዩ ሜትሮዎች ወደፊት ቀድሟል።
እስቲ አሁን በልዩ ሁኔታ የተገነቡትን እና በጥሩ ሁኔታ የተቀናጁትን የሥርዓቱን ትክክለኛ መስመሮች እንመልከት። እነዚህም አብዛኛውን ጊዜ ተመሳሳይ ገጽታዎች፣ የግንባታ ስታይሎች እና የጋራ የባቡር አካላት ያላቸውን መስመሮች የፈጠሩ ናቸው። የመጀመሪያው ምዕራፍ የቀይ፣ ቢጫ እና ሰማያዊ መስመሮች የመጀመሪያ ክፍሎችን ይዞ መጣ። እነዚህ ሁሉ የህንድ ሜን ላይን ጌጅ ይጠቀማሉ። እሱም 5 ጫማ ከ6 ኢንች ወይም 1676 ሚሜ ስፋት አለው። መስመሮቹ በሙሉ በ25000 ቮልት የኤሲ የላይኛው መስመር ኃይል በኤሌክትሪክ የሚሰሩ ናቸው። ይህ በዓለም አቀፍ ደረጃ ለሜትሮዎች በጣም ያልተለመደ ነው። ነገር ግን በዴልሂ ሜትሮ ተቀባይነት አግኝቷልና በሥርዓቱ ተጽዕኖ የተነሳ በህንድ ውስጥ በጣም የተለመደ ሆኗል። ባቡሮቹ ትላልቅ ሲሆኑ የሰማያዊ እና ቢጫ መስመር ባቡሮች 8 ፉርጎዎች ርዝመት አላቸው። ቀይ መስመር ግን በአሁኑ ጊዜ 6 አለው፣ ነገር ግን በቅርቡ ወደ 8 እያደገ ነው። በተመሳሳይ ጊዜ በዴልሂ ሜትሮ ላይ ያሉ የሜትሮ ባቡሮች በሰዓት 100 ኪሎ ሜትር የሚደርስ ከተለመደው የበለጠ ከፍተኛ ፍጥነት አላቸው። ይህም በብዙ ጣቢያዎች መካከል ያለውን ረጅም ርቀት ለማቋረጥ ይረዳል። ከእነዚህ ውስጥ አብዛኛዎቹ በተወሰነ ደረጃ ታዋቂ በሆነው የዴልሂ ፋሽን ንጹሕ ኃይልን ለማመንጨት በጣራ ላይ የሶላር ኃይል ማመንጫዎችን አካተዋል። ይህ በከተማ ዳርቻዎች ብቻ ቢሆንም እንኳ ብዙ ሥርዓቶች ሊጠቀሙበት የሚችሉት ነገር ነው። ቀይ መስመር በሥርዓቱ ውስጥ የመጀመሪያው የተገነባው ሲሆን ከተከፈተ ገና 20 ዓመታት ብቻ በ2002 ነው። መስመሩ በአጠቃላይ 35 ኪሎ ሜትር ርዝመት እና 29 ጣቢያዎች ያሉት ሲሆን በአብዛኛው ከምስራቅ ወደ ምዕራብ ይዘረጋል። ይህ መስመር ሙሉ በሙሉ ማለት ይቻላል ከመሬት በላይ ነው። ይህም በአብዛኛው የሥርዓቱ ክፍሎች ላይ የተለመደው የተሰለፈበት ዘይቤ ነው፣ በተለይም በትላልቅ የኮንክሪት ድልድዮች ላይ። ይህ እንዳለ ሆኖ ከተማዋ ማዕከል በስተሰሜን ምስራቅ መስመሩ በቀጥታ በማያልፍበት አካባቢ በተለየ ሁኔታ አሰራሩ ከመሬት ወለል ጋር እኩል ሆኖ ከዋናው የባቡር ሐዲድ አጠገብ ነው። ይህ በሌሎች የሥርዓቱ መስመሮች ላይ ያልተደረገ ነገር ነው። አሁን የዴልሂ ሜትሮ በህንድ ውስጥ ባሉ ሌሎች ሥርዓቶች ላይ ስላለው ተጽዕኖ ጠቅሻለሁ፣ ነገር ግን እሱ ራሱ በሌሎች ሥርዓቶች ከፍተኛ ተጽዕኖ አድሮበታል፣ ምናልባትም በይበልጥ በሆንግ ኮንግ ኤምቲአር። እሱም በጣም ጥሩ ሥርዓት እና እኔም ማብራሪያ የሠራሁበት እንዲሁም በዴልሂ ሜትሮ ፕሮጀክት ላይ እንደ አማካሪ ተቀጥሮ የሠራ ነው። የእሱ ተጽዕኖ በእርግጠኝነት የሚታይ ነው። የመጀመሪያውን ምዕራፍ ሮሊንግ ስቶክን ጨምሮ እሱም ሚትሱቢሺ እና የመሳሰሉት ኩባንያዎች ከተገነቡት የኤምቲአር ባቡሮች ጋር ብዙ መመሳሰል አለው። ከእነሱም ጋር ዴልሂ ከአገር ውስጥ አምራቾች ጋር በመሆን በተከታታይ የባቡር ትዕዛዞች ላይ ሰርቷል። ይህ እንዳለ ሆኖ ዴልሂ በሆንግ ኮንግ የሚታየውን በአንድ ፉርጎ 5 በሮች ስታንዳርድ አይጠቀምም። ቢጫ መስመር ወደ ምዕራብ የሚከፈት ሲሆን 49 ኪሎ ሜትር ርዝመት እና 37 ጣቢያዎች አሉት። ከቀይ መስመር ጋር በካሽሚር ጌት ይገናኛል። ይህም ትልቅ የክልሎች አውቶቡስ ተርሚናል ጭምር ነው። እነዚህ በዴልሂ ውስጥ በተለያዩ ቦታዎች የሚገኙ እና ወደ ሌሎች ግዛቶች የአውቶቡስ አገልግሎት የሚሰጡ ናቸው። ወደ ደቡብ አቅጣጫ ከዴልሂ ጃንክሽን ጣቢያ ብዙም ሳይርቅ ሌላ ጣቢያ አለ። እንዲሁም በከተማው ማዕከል አቅራቢያ ከዴልሂ ጣቢያ ጋር ግንኙነት አለው። የመስመሩ አሰላለፍ ከማዕከሉ በስተሰሜን ከፍ ያለ ነው። ከዚያም ከማዕከሉ ጀምሮ ወደ ደቡብ የተወሰነ ርቀት ከመሬት በታች ይጓዛል እና ተመልሶ ከመሬት በላይ ወዳለው ከፍ ያለ የባቡር ሐዲድ ይቀላቀላል። ሰማያዊው መስመር ወደ ደቡብ የሚከፈት የምስራቅ ምዕራብ ሲሆን በ65 ኪሎ ሜትር እና በ57 ጣቢያዎች በሥርዓቱ ውስጥ ረጅሙ ነው። ይህም በዓለም ላይ ካሉት ረዣዥም ነጠላ የሜትሮ መስመሮች ተርታ ያሰልፈዋል። እንደ ቢጫው መስመር ሁሉ መስመሩ በማዕከላዊ ክፍሉ ከመሬት በታች ነው። ከቢጫው መስመር ጋር በሴንትራል ፓርክ ይገናኛል። ይህም ያልተለመደ አቀማመጥ ይፈጥራል፣ ምክንያቱም ቢጫው መስመር ከቀይ እና ሰማያዊ መስመሮች ጋር ሲገናኝ፣ ቀይ እና ሰማያዊ መስመሮች ግን በቀጥታ እርስ በእርስ አይገናኙም። ከቢጫ መስመር በተለየ ሰማያዊው መስመር ማዕከሉን ለቆ እንደወጣ ወዲያውኑ በሁለቱም በኩል ከመሬት በላይ ይወጣል። በምስራቅ በኩል ሰማያዊው መስመር ወደ ሰሜን በሚያመራ አጭር ቅርንጫፍና ቺካጎን በሚያስታውስ ከፍ ያለ የጅራት ሐዲዶች በሚያበቃ ረዘም ያለ የደቡባዊ ቅርንጫፍ ይከፈላል። ለሁለተኛው የግንባታ ምዕራፍ 3 አዳዲስ መስመሮች አረንጓዴ፣ ቫዮሌት እና ብርቱካናማ ተጨመሩ። ምንም እንኳን እነዚህ መስመሮች እንደቀደሙት መስመሮች የ25000 ቮልት ኤሲ የላይኛው ኃይል ቢመርጡም ከሰፊ ሐዲድ ይልቅ ወደ መደበኛ ሐዲድ ተሸጋግረዋል። ባቡሮቹም ከመጀመሪያው ምዕራፍ ጋር ሲነጻጸሩ ትንሽ ጠባብ ነበሩ እና ጣቢያዎቹም አጠር ብለው ተገንብተዋል። አረንጓዴው መስመር ወደ 30 ኪሎ ሜትር በሚጠጋ ርዝመት እና በ24 ጣቢያዎች ትልቅ የሚባል ነው እና ከማዕከላዊ ዴልሂ በጣም ርቆ ይጓዛል። ይህ በዋነኝነት የሆነው መስመሩ ከማዕከሉ በጣም ርቆ በስተ ምዕራብ በሁለት የተገላቢጦሽ ቅርንጫፎች ስለሚያበቃ ነው።
አንደኛው በቀይ መስመር እና ሌላኛው በሰማያዊ ላይ ያበቃል። ይህ ለሜትሮ አገልግሎት በጣም ያልተለመደ ንድፍ ነው እና በቅርንጫፎቹ መካከል የላይኛው መሻገሪያ ባለመኖሩ ነገሩን ይበልጥ እንግዳ ያደርገዋል። እንደሚገምቱት መስመሩ ሙሉ በሙሉ ከመሬት ከፍ ያለ ነው። ቫዮሌት መስመር ይበልጥ የተለመደው የሰሜን ደቡብ መስመር ሲሆን 6 ፉርጎዎች ያሏቸው ባቡሮችን ይጠቀማል። መስመሩ የሚጀምረው በቢጫ እና ቀይ መስመሮች መገናኛ ማለትም በዋናው የካሽሚር ጌት ማዕከል ላይ ሲሆን በማዕከሉ በኩል ወደ ደቡብ ይጓዛል። ከሴንትራል ፓርክ በስተምስራቅ ከሰማያዊው መስመር ጋር መገናኛ አለው። ከዚያም ወደ ምዕራብ ወደ ሴንትራል ሴክሬታሪያት በመታጠፍ እዚያ እንደገና ከቢጫው መስመር ጋር ይገናኛል። መስመሩ ከማዕከሉ በስተደቡብ ወደሚገኘው የጄኤልኤን ስታዲየም ደቡባዊ ክፍል እስኪደርስ ድረስ ሙሉ በሙሉ ከመሬት በታች ይጓዛል። ከዚያም ተመልሶ ከመሬት በላይ ከፍ ብሎ ወደ ምስራቅ እና ከዚያም ወደ ደቡብ በመጓዝ ማዕከላዊ ዴልሂ በጣም ርቆ እስከሚገኘው መጨረሻው ድረስ ይደርሳል። በሥርዓቱ ውስጥ በሙሉ የሚታየው በዋናው የባቡር መስመር እና በሜትሮ መካከል ያለው አጠራጣሪ ውህደት በደቡባዊው መቆሚያ ላይ በግልጽ ይታያል። እሱም ከዋናው የባቡር መስመር ጋር የተገናኘ ቢሆንም ነገር ግን በ300 ሜትር የተሸፈነ የእግር መንገድ በኩል ነው። ብርቱካናማው መስመር ከተለመደው የሜትሮ ሞዴል በእርግጥ የሚለይ የመጀመሪያው የዴልሂ ሜትሮ መስመር ነው፣ ምክንያቱም በሰዓት 130 ኪሎ ሜትር በአንጻራዊ ሁኔታ ከፍተኛ ፍጥነት ያለው ኤርፖርት ኤክስፕረስ ሆኖ ስለሚሰራ ነው። መስመሩ 23 ኪሎ ሜትር ርዝመት እና በአጠቃላይ 6 ጣቢያዎች ያሉት ሲሆን ከኒው ዴልሂ ጣቢያ ተነስቶ ወደ ደቡብ ምዕራብ ይጓዛል። እዚያም ከቢጫው መስመር እና ከዋናው የባቡር መስመር ጋር ይገናኛል። ከዚያም ወደ አይጂአይ አየር ማረፊያ እና ከዚያም አልፎ ወደ ሰማያዊው መስመር መቆሚያ ይሄዳል። በአየር ማረፊያው እና በማዕከላዊ ዴልሂ ዙሪያ ያሉ ክፍሎች ከመሬት በታች ሲሆኑ፣ የተቀረው የመስመሩ ክፍል በዴልሂ ሪጅ በኩል የሚያልፉትን ክፍሎች ጨምሮ ከመሬት በላይ ከፍ ያሉ ናቸው። መስመሩ ኤምቲአር በዴልሂ ሜትሮ ላይ ካሳደረባቸው በጣም ቀጥተኛ ተጽዕኖዎች አንዱ ነበር። ኩባንያው በፕሮጀክቱ ላይ በቀጥታ ያማከረ ሲሆን በከተማ ውስጥ ቼክ-ኢን ማድረግን እና በሁሉም ጣቢያዎች ላይ የፕላትፎርም ስክሪን በሮችን ጨምሮ እንዲሁም የሲኤኤፍ ባቡሮችን ጭምር ከሆንግ ኮንግ ኤርፖርት ኤክስፕረስ አገልግሎት ጋር በርካታ ተመሳሳይ አካላት አሉ። እንደ አለመታደል ሆኖ ግን ብርቱካናማው መስመር ወይም በሌላ ስሙ ኤርፖርት ኤክስፕረስ ዋናውን የአየር ማረፊያ ተርሚናል አካባቢ ቢያገለግልም በአነስተኛ ዋጋ አየር መንገዶች የሚጠቀሙበትን አዲሱን የአይጂአይ ተርሚናል አንድ አያገለግልም። እንዲሁም ከሆንግ ኮንግ ኤርፖርት ኤክስፕረስ በተወሰነ መልኩ ይለያል እና ከአየር ማረፊያው አልፎ ወደ ሌሎች የከተማው አካባቢዎች ስለሚዘረጋ ምናልባትም በታይፔ ካለው ጋር ይመሳሰላል። ማጀንታ መስመር 37 ኪሎ ሜትር ርዝመት እና 25 ጣቢያዎች ያሉት ወደ ሰሜን የሚከፈት የምስራቅ ምዕራብ ቅስት ነው እና በቀለም ላይ የተመሰረተውን የመስመር ስያሜ ውስንነት ማሳየት ይጀምራል፣ ማለቴ ማጀንታ። በእውነት ግን የዴልሂ መስመሮች ቁጥሮችም እንዳሏቸው መጥቀስ ተገቢ ነው። መስመሩ ሲከፈት በህንድ ውስጥ የመጀመሪያው አውቶማቲክ የሜትሮ መስመር የነበረ ሲሆን መስመሩ በአሰላለፉ ላይ በተደጋጋሚ ከመሬት በላይ እና በታች ይወጣል፣ ይገባል እና በሁለቱም ጫፎች ላይ በሰማያዊው መስመር ላይ ያበቃል። በመካከልም ከቫዮሌት እና ቢጫ መስመሮች ጋር ግንኙነቶች አሉ። ማጀንታ መስመር የአይጂአይ አየር ማረፊያንም ያገለግላል፣ ነገር ግን ከዋናው ተርሚናል አካባቢ ይልቅ ተርሚናል 1 ነው። ምንም እንኳን ወደፊት ከዋናው ተርሚናል አካባቢ ጋር ለመገናኘት ፒፕል ሙቨር ወይም ሌላ ተመሳሳይ ግንኙነት መጨመር ትልቅ ተጨማሪ ነገር ቢሆን። ሮዝ መስመር በግል አስተያየቴ በዴልሂ ሜትሮ ላይ የመጨረሻው ተጠቃሽ መስመር ነው። በአሁኑ ጊዜ ወደ ሰሜን የሚከፈት በመሆን በከተማዋ ዙሪያ ሙሉ በሙሉ ሊባል የሚችል ሉፕ ይፈጥራል እና 59 ኪሎ ሜትር ርዝመት ከ38 ጣቢያዎች ጋር አለው። ይህም የሰማያዊውን መስመር ቅርንጫፍ እንደ ርዝመቱ አካል ካልቆጠርነው በስተቀር በሥርዓቱ ውስጥ ረጅሙ መስመር ያደርገዋል። በጉዞው መስመር ላይ ሮዝ መስመር ሁሉንም የቀድሞ የዴልሂ ሜትሮ መስመሮችን ያገናኛል ከሰማያዊው መስመር ጋር 3 ጊዜ። ከነዚህ ውስጥ አንዱ በአናንድ ቪሃር የዋናው ባቡር መስመር ጣቢያ ላይ ነው እና ከቀይ እና ቢጫ መስመሮች ጋር 2 ጊዜ ይገናኛል። በመጀመሪያ ከአረንጓዴው መስመር ጋር አንድ ያልተገናኘ ቦታ ነበረ፣ ነገር ግን ይህ አዲስ ጣቢያ በመገንባት ተስተካክሏል። ይህም በጣም ጥሩ ዝውውር ነው። ሮዝ መስመር ወደ ሳራይ ካሌህን ይሄዳል። ይህ ትልቅ የክልሎች አውቶቡስ ተርሚናል ሲሆን በግንባታ ላይ ላለው የክልላዊ ፈጣን ትራንዚት ሥርዓት ዋና ማዕከል የሚሆን ነው። እንዲሁም ከሌላ ትልቅ የዋናው ባቡር መስመር ጣቢያ ጋር ይገናኛል። በምዕራፎች መካከል ያሉ ግንኙነቶች እንደ አለመታደል ሆኖ ሁሉም ግንኙነቶች ጥሩ አይደሉም እና ይህ የዴልሂ ሜትሮ ሰፋ ያለ ችግር ነው። በምዕራፎች ውስጥ ያሉ ግንኙነቶች በአንጻራዊ ሁኔታ ጥሩ የመሆን አዝማሚያ አላቸው፣ ነገር ግን በምዕራፎች መካከል ያሉት ግንኙነቶች በሚያስገርም ሁኔታ አስቸጋሪ ሊሆኑ ይችላሉ።
ለምሳሌ ከሮዝ መስመር ወደ ኤርፖርት ኤክስፕረስ ያለው ግንኙነት ከ1 ኪሎ ሜትር በላይ ይረዝማል። ይህም የተዘጋ ቢሆንም እና እጅግ በጣም ብዙ ተንቀሳቃሽ የእግር መንገዶች ቢኖሩትም መጥፎ ነው። በእውነት እዚህ ጋር የዓለም ሪከርድ የያዘ ይመስለኛል። በስርዓቱ ውስጥ ያሉ አብዛኞቹ ዝውውሮች ከዚህ በጣም የተሻሉ ናቸው። ነገር ግን ስርዓቱ አስቀድሞ የታቀደበትን ባህሪ እና በአጠቃላይ ምን ያህል ጥሩ እንደሆነ ስንመለከት በአብዛኞቹ ቦታዎች የክሮስ ፕላትፎርም ዝውውሮችን ማየት እፈልግ ነበር። ይህም አብዛኛው ስርዓት ከመሬት በላይ ከፍ ያለ በመሆኑ ሊደረግ የሚችል መሆን ነበረበት። የመሬት ማግኘት ጉዳዮች አሁን እንደ ዕድል ሆኖ አብዛኛው የሮዝ መስመር በጣም ለስላሳ አሰላለፍ አለው። ነገር ግን ይህ ከወንዙ በስተምስራቅ ሲደረስ ይጠፋል። እዚያም አሰላለፉ ወደ ሁሉም አቅጣጫዎች ይወላገዳል እና ይህ በከፊል ለዴልሂ ሜትሮ ተደጋጋሚ ችግር በነበሩት የመሬት ማግኘት ጉዳዮች ምክንያት ነው። ይህም ሮዝ መስመር መጀመሪያ ላይ በሁለት የተለያዩ ክፍሎች እንዲከፈት አስገድዶታል። የልዩ ዴፖዎች ችግሮች አንዳንድ አስገራሚ ዴፖዎችን እንዲገነቡ አስገድደዋል። ይህም በሮዝ መስመር ላይ ያለውን ይህንን ባለብዙ ደረጃ የተከፈለ ዴፖ፣ በአረንጓዴው መስመር ላይ ያለውን ይህንን እጅግ የተዘረጋ ዴፖ እና በማጀንታ መስመር ላይ ከስሩ ፓርክ አንድ ራይድ ያለው ከመሬት በላይ ከፍ ባለ ወለል ላይ ያለውን ዴፖ እንዲሁም ከሰማያዊው መስመር ወንዝ ማዶ ያለውን ይንል። ግራጫው መስመር በስርዓቱ ውስጥ በጣም አጭሩ ሲሆን በ5 ኪሎ ሜትር ርቀት ላይ 4 ጣቢያዎች ብቻ አሉት። ከሰማያዊው መስመር ምዕራባዊ ጫፍ ወደ ምዕራብ በመነሳት እና ቀደም ሲል በተጠቀሰው የሰማያዊ መስመር ዴፖ ቦታ ላይ ለባቡር ማከማቻና ጥገና የሚሆን ቦታ ይጠቀማል። በተጨማሪም ከዴልሂ አጎራባች ግዛቶች ውስጥ የሚገኙ ነገር ግን የዴልሂ ሜትሮ ስርዓት አካል በመሆን የሚሰሩ ናቸው። ከእሱ ጋር ግንኙነት ያላቸውና አሰራራቸው በዲኤምአርሲ የሚመራ 2 ተጨማሪ የሜትሮ መስመሮች አሉ። ከእነዚህ ውስጥ የመጀመሪያው የኖይዳ ሜትሮ አኳላይን ነው። እሱም የቀለም ስም ያለው ሲሆን በ30 ኪሎ ሜትር ዝመት እና በ21 ጣቢያዎች በሰማያዊው መስመር ደቡባዊ ቅርንጫፍ በኩል ከዴልሂ ሜትሮ ጋር ይገናኛል። ምንም እንኳን ይህ ግንኙነት በሌላ በጣም ረጅም የእግር መንገድ በኩል ቢሆንም ቢያንስ በጥሩ ሁኔታ የተገጠመና ከአየር ሁኔታ የተጠበቀ ነው። እንደ አብዛኞቹ አዳዲስ የዴልሂ ሜትሮ መስመሮች መስመሩ 25000 ቮልት የኤሲ ኃይልና ስታንዳርድ ጌጅ የሚጠቀም ሲሆን ሙሉ በሙሉ ከመሬት በላይ ከፍ ያለ ነው። ምንም እንኳን መስመሩ በአሁኑ ጊዜ ከፍተኛ የተሳፋሪዎች ቁጥር ባያገኝም ለበለጠ ድግግሞሽ፣ ለረዣዥም ባቡሮች እና በሁለቱም ጫፎች ላይ ለማስፋፊያ ዝግጅት አድርጓል። የሚያልፍባቸው በርካታ ቦታዎች ከፍተኛ ፎቅ ባላቸው የመኖሪያ ሕንፃዎች ደቡብ ኮሪያን ያስታውሱኛል፣ ምንም እንኳን ሌሎች ክፍሎች በአብዛኛው ባለሙ መሬቶች ውስጥ ቢያልፉም። በብሔራዊ ዋና ከተማ ክልል ውስጥ የዴልሂ ያልሆነው ሁለተኛው የሜትሮ መስመር ራፒድ ሜትሮ ጉርጋውን ሲሆን 13 ኪሎ ሜትር ርዝመት እና 11 ጣቢያዎች ያለው ቀላል የሜትሮ መስመር ሆኖ በቢጫው መስመር ሩቅ ደቡባዊ ጫፍ በኩል ከዴልሂ ሜትሮ ጋር ይገናኛል። እንደ ኖይዳ አኳላይን ራፒድ ሜትሮ ሙሉ በሙሉ ከመሬት በላይ ከፍ ያለ ነው። ነገር ግን ከእሱ እና በዴልሂ ውስጥ ካሉ ሌሎች የሜትሮ መስመሮች በተለየ በ750 ቮልት የዲሲ ሶስተኛ ሐዲድ ኃይል ያገኛል እና በሰሜናዊ ጫፉ ላይ በትልቅ የንግድ ልማት አካባቢ በኩል በአንድ አቅጣጫ የሚጓዝ ሉፕ አሉ። እንደታየው በሁለቱም የኤርፖርት ኤክስፕረስ እና በራፒድ ሜትሮ ጉርጋውን ጉዳይ መጀመሪያ ላይ የግል ኩባንያዎች ስርዓቶቹን ገነቡ። ነገር ግን ከዚያ በኋላ አሰራራቸውን መቀጠል ስላልቻሉ በመንግስት አካላት ተረክበዋል። ይህ ሁሉ በ2022 መገባደጃ ላይ ባለው የብሔራዊ ዋና ከተማ ክልል ሰፊ የሜትሮ ኔትወርክ ላይ ያደርሰናል። ነገር ግን ነገሮች በትልቅ ደረጃ ማደጉን ይቀጥላሉ። ማጀንታ መስመር ሙሉ በሙሉ ሊባል የሚችል ሉፕ ለመፍጠር ወደ ሰሜን ምስራቅ እና ከዚያም ወደ ደቡብ ይሰፋል። ሮዝ መስመር ደግሞ ልክ እንደ ለንደን ሰርክል ላይን ያሉ ሌሎች ሉፕ የሚሰሩ የሜትሮ መስመሮች ቅርንጫፍ ቢኖረውም ሙሉ በሙሉ የተዘጋ ሉፕ ይሆናል። የሲልቨር መስመር በመባል የሚታወቅ አዲስ መስመርም አስቀድሞ በመገንባት ላይ ይገኛል። እሱም በደቡብ ዴልሂ አቋርጦ በዴልሂ ኤሮሲቲ ከኤርፖርት ኤክስፕረስ ጋር ይገናኛል። ከዚህ ባሻገር የቀይ መስመር ማስፋፊያ፣ ቡናማ እና ኢንዲጎ መስመሮች በመባል የሚታወቁ 2 አዳዲስ መስመሮች እና ሌሎች 2 ፕሮጀክቶችም በሂደት ላይ ናቸው። በአጠቃላይ ስለ ዴልሂ ሜትሮ የሰጠማቸው አብዛኞቹ አስተያየቶች በአንዳንድ መስመሮች መካከል ካሉት ግንኙነቶች በስተቀር በጣም አዎንታዊ ናቸው። ነገር ግን ትንሽ የሚያሳስበኝ አንድ ገጽታ ሙሉ በሙሉ የተለያዩ የከተማ ዳርቻ የሜትሮ መስመሮችን የመፍጠር አዝማሚያ ነው። ይህ ነገር በአርአርቲኤስ ስርዓት በመጠኑ ተስተካክሏል። ነገር ግን ወደ ከተማ ዳርቻዎች ለመጓዝ በአረንጓዴው መስመር፣ በግራጫው መስመር፣ በኖይዳ ሜትሮ እና በራፒድ ሜትሮ ጉርጋውን እንደሚታየው ሙሉ በሙሉ የተለየ የከተማ ዳርቻ የሜትሮ መስመር ላይ መሳፈር የሚጠይቀውን የሜክሲኮ ሲቲ ሜትሮ አይነት የልማት ዘይቤ ማየት አሁንም ያሳስባል። ይህ እንዳለ ሆኖ የዴልሂ ሜትሮን አስደናቂ ሚዛን እና ከፍተኛ የተሳፋሪዎች ብዛት ስንመለከት በጣም ተጽዕኖ ፈጣሪ ሆኗል። የሥርዓቱ ምን ያህሉ ከመሬት በላይ ከፍ ያለ እንደሆነ ጠቅሻለሁ
እና በህንድ እና በሌሎች የደቡብና የደቡብ ምስራቅ እስያ ክፍሎች በቅርብ ጊዜ የተገነቡ ሌሎች የሜትሮ ሥርዓቶቻቸውን ለመገንባት በተደጋጋሚ ተመሳሳይ ከመሬት ከፍ ያሉ የባቡር ሐዲዶችን መጠቀማቸው አጋጣሚ አይደለም። ይህ ከዴልሂ ሜትሮ የመጣው ተጽዕኖ በእርግጥ መደበኛ ሆኗል እና አሁን ዲኤምአርሲ በተለይ በህንድ ውስጥ ላሉ ሌሎች ከተሞች የራሳቸውን የሜትሮ ሥርዓቶች በመፍጠር ረገድ ያማክራል። በእርግጥ ከዚህ ቪዲዮ የዴልሂ ሜትሮ ምን ያህል ዘመናዊ እንደሆነ ግንዛቤ እንዳገኘችሁ ተስፋ አደርጋለሁ። በሥርዓቱ ውስጥ በአጠቃላይ መደበኛ የሆኑ ትላልቅ ባቡሮች፣ ዓለም አቀፋዊ ተደራሽነት ደረጃ እና በአብዛኛው ቀጥተኛ ፕላትፎርሞች፣ ይህ ሥርዓት በዓለም ዙሪያ ካሉ ሌሎች ብዙ ታዋቂ ሜትሮዎች ያለው ጥቅም ነው። የአየር ማቀዝቀዣ፣ የስማርት ካርድ ክፍያ፣ ዘመናዊ ምልክቶች፣ ከትራንዚት ጋር የተጣመረ ጥሩ ልማት ያላቸው በርካታ ጣቢያዎች፣ እንዲሁም ቀደም ሲል የተጠቀሰው የፀሐይ ኃይል ሳንዘነጋ። ወደ ዴልሂ ሜትሮ ሲገቡ በብዙ መንገዶች እንደ ኤምቲአር ካሉ ታዋቂ ሥርዓቶች ብዙም የተለየ ሆኖ አይሰማዎትም እና ያ ትልቅ ስኬት ነው። የዴልሂ ሜትሮ በእስያ ውስጥ እንዳሉ ብዙ ሥርዓቶች በተለያዩ ቋንቋዎች የተጻፈ በጣም ጥሩ የመንገድ ፍለጋ አለው። ይህም የዓለም ከተሞችን ይበልጥ ተደራሽ ለማድረግ በዓለም ዙሪያ ያሉ ሥርዓቶች ሊማሩበት የሚችሉት ሌላ ነገር ነው ብዬ አስባለሁ። እነዚህ አንዳንድ ጊዜ መጥፎ የሆኑ የዝውውር ቦታዎች ቢኖሩም ካርታዎቹ የትኞቹ ዝውውሮች በጣም ረጅም እንደሆኑ በማሳየት ረገድ ጥሩ ሥራ ይሠራሉ። ስለዚህ ቢያንስ እነሱን ለማስወገድ መሞከር ይችላሉ። በአጠቃላይ የዴልሂ ሜትሮ በዓለም ላይ ካሉ ታላላቅ የሜትሮ ሥርዓቶች አንዱ ነው እና እዚያ ለመድረስ 20 ዓመታት ብቻ እንደፈጀበት ስመለከት መጪው ጊዜ ብሩህ ይመስላል።